من يلالو نبياتنا صلى الله عليه وسلم يا الله ملك تنيا صلوات ربي وسلامه عليه من بلوال إن مما يلحق المؤمن من عمله وحسناته بعد موته عند مؤمن كموت بهوالا كميدرسو نجر بقبر وسطونو موت بچنق ውስጥ ባለህበት ሰዓት አንድ ሐሰናት ሰዎች በሚመኙበት ሰዓት ለሙእሚን ምን አለው ብለዋል ከስራውና ከሐሰናቱ ከሚደርሰው በቀብሩ ውስጥ ከሚደርሰው ነገር ውስጥ ብለዋል ሰለላሁ ዐለይሂ ወሰለም ዒልመን ዐለመሁ ወነሸረህ እውቀትን አስተምሮ እንዲሁም ደግሞ ያሰራጨው ነው ብለዋል እውቀትን እንግዲህ እመጣበታለሁ ዝርዝሩን ልብ በሉኝ አልহামዱሊላህ በዚህ ስራ ላይ የተሰማራችሁ አላህ Subhanahu Wa Ta'ala ወፍቋችኋልና አልহামዱሊላህ በሉ نعم إن مما يلحق المؤمن من عمله وحسناته بعد موته علما علمه ونشره مؤمن كموت بهالا كميدرسلت سرا كميدرسلت حسنات مكاكل أوقتن أستمرو أوقتن يسراج أو نو بلوال وولدا صالحا تركه صالح يهون لجتتو يموت ومصحفا ورثه مصحف ويدمو قرآن تتو يموت لا إله إلا الله عند مصحف قستنكو مسجد ماسك أمت مالت كالدار اللم ويدمو لطالب العلم سطن مالت ويدمو بمسطتو لاي أجزن مالت كالال نقراد اللم يا ربي وفقا أو مسجدا بناه مسجد بمجنبات لا يتسمار ويدمو مسجد يجنبا ويد مسجدون بمجنبات لا يتساتف لا إله إلا الله أو مسجدا بناه أو بيتا لابن السبيل بناه لمن قد نجمار فيها يميهم بيت يجنبا سو أو نهرا أجراه وانز اندفس مسنو اندفس يا الرقسو أو صدقة أخرجها من ماله في صحته كان لو جنزب إننيا هونو يا وطاو يلحقه من بعد موته إننيا هونه يسته جنزب إننيا هونه يتصدقكو جنزب صدقا يا دركو جنزب كموتك بوهالا بك أبر وسط يتك محل نعم سلزيه لببلو مجمّريا إيه حديث يجمّروا بمندن نو بعلم نو علم أساوكو أستمرو اندقنا دقمو بما سراجتو لا يتسمر يا سراجنو الحمد لله رب العالمين إهن مسافاتشنن بركاتا لجوچاچن تساتفوبتال الحمد لله رب العالمين ይሄም መጻፋችሁን በርካታ የሆኑ አሁን የማያቸውና የማላያቸው ወንድሞችና እህቶች በተለይ እህቶች ተሳትፈውበታል በተለይ የዚህ ፔጅ ታዳሚያን نعم الله سبحانه وتعالى ይሄንን ሐዲስ ተግባራዊ ካደረጉ ምርጥ ባሮቹ ይከተበን ያ አላህ ያ ረቢ ያ አላህ ያ ሐዩ ያ ቀዩም ያ ذو الجلال والإكرام ተመልከት ወንድሜ ተመልከች እህቴ አንቺ አንድ መጽሐፍ ገዝተሽ ስታነቢ የምትጠቀሚው ጥቅም ትልቅ ነው የምትጠቀመው ጥቅም ትልቅ ነው እንዲሁም ደግሞ ምናልባት ሰው ልጅ መሞቱ አይቀርምና ትሞቻለሽ ያም መጽሐፍ ሰው አንስቶ ሲያነበው አጅሩ ላንተ ይሄዳል ይሄን ኪታብ ላቀበለ ሰው ይሄዳል ይሄን ኪታብ በማሳተሙ ላይ የተሳተፈው አጅር አለው በጻፈው ላይ ባገዘው ላይ ሐሳብ በሰጠው ላይ ሁሉ አጅሩን ይሄድለታል ተመልከቱ ስንት ሰው ፋይዳ እንደሚያገኝ ተመልከት ወንድሜ አንድ መጽሐፍ ወይ ደግሞ አንድ ቁርአን ወይ ደግሞ መጽሐፍ علم ያለው ጠቃሚ የሆነ ገዝተህ ለአንድ ሰው ሀዲያ ስትሰጥ አንደኛ እሱን ከጨለማ ወደ ብርሃን የሚወጣበትን መንገድ ትከፍትለታለህ እናም ተመልከቱ ከጨለማ ወደ ብርሃን ስንት ሰው ይወጣል ወይ ከቢድዓ ይወጣል ወይ ከሽርክ ይወጣል
ወይ ኩፍር ይወጣል ወይ አቂዳው ይስተካከለለታል ወይ ከማያውቀው የኢባዳውን ያስተካክልበታል ወይ ብዙ 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 መጥቀስ ትችላለህ ያ ሱብሃንአላህ ሱብሃንአላህ العظيم ሱብሃንአላህ ወቢሐምዲህ እናም ወንድሞቼ እባካችሁን ማንኛውም ኸይር የሆነ ነገር ስናገኝ ለሌሎች እናካፍል ዒልም የተባለ ነገር ኢቭን ለምን ቪዲዮ ሼር አላረግም እንደምታውቁት በዚህ ፔጃችን ላይ ብዙ ሰዎች አስልመዋል በመቶዎች የሚቆጠሩ በመቶዎች ተመልከቱ 2 ዓመት በማይሞላ ጊዜ ውስጥ ይሄን ፕሮግራም ጀመረ ከዛ በፊት ያለውን ተውት በብዙች ፕሮግራም ብቻ በዚህ የማንቂያ ደውል በሚለው ፕሮግራም ብቻ በመቶዎች የሚቆጠሩ ሰዎች አሰለሙ አጅሩ ለማን ነው ለተናገረው ሸሃዳ ሊያስያዘው እንደገና ኡስታዝ እቺን ልጅ ማስለም ትፈልጋለች ብለው ለኡስታዝ ያቀበለው እንደገና ስልክ ያቀበላት ብዙ የሆኑ ልጆች በተለይ ጀዛኩሙላሁ ኸይረን ወላሂ ካርድ እየገዙ ማስለም ለሚፈልጉ ካርድ ያቀበሏቸውና በዚህ ደውሉ ይሉ ነበር ሱብሃንአላህ ብልጥ እንደዚህ ነው አልከይስ አልሙእሚኑ ከይሱን ፈጥን ሙስሊም ብልጥ ነው ብልጣ አይደለም ብልጥ ነው ሙስሊም ተመልከቱ በተለይ የሆነች እህቴ አላህ ጀዛዋን በጀነት ይመልስላት ወላሂ የሆነ ሰው እንደሚያሰልም ካወቀች ወይ ደግሞ አስቀድማ ይሄን ካርድ ለሚያሰልሙ ስጥ በዚህ ደውለው ሸሃዳ ያዙበት ይሉ ነበር ወላሂ ሱብሃንአላህ ብልጥ ማለት እንደዚህ ነው ተመልከቱ እሷ ያንን ሸሃዳዋን ስትይዝ ምንድን ያደረገችው የተጠቀመችው የዚች ልጅ ገንዘብ ነው አላህ ይተዋታል ወላሂ አይተዋትም አላህ ከሪም ነው የቸሮች ሁሉ ቸር ነው ጀለ ጀላሉ እንደዚህ ብልጥ መሆን ያስፈልጋል ስለዚህ እነዚህና መሰል ነገሮችን በማሰራጨት ላይ ስናገኝ ኸይር ያለውን ነገር ካገኘን እናሰራጭ ሼር በማድረግ ይሁን ገስተን ለሌላ ሰው ለአንድ ሰው ለመንገዝቻ አልሰጥ ቁርአን ይሁን የሚጠቅም ኪታብ ይሁን የፈለገው ነገር እኛም በዚህ ነገር ላይ ለማገዝ ምን አድርገናል እኔና ልጆቼ ምን አድርገናል በዚህ ፔጅ ላይ እኔና ልጆቼ ተመካክረን ምን አደረገን ይሄን ኪታብ በዚህ ሀገር ከሚሸጠው ዋጋ ግማሽ አውርደን ሀገር ቤት ላሉት ስጡ ብለናል ሀገር ቤት ያለ ሰው መግዛት አይችልም እርዷቸው እኛም ይሄው በግማሽ ረድተናል በግማሽ ዋጋ እኛ በግማሽ ዋጋ ረዳለን እናንተ ደግሞ በተቀረው ግማሽ ዋጋ እርዱ እና ዘመዶቻችሁን ጓደኞቻችሁን ወንድም እህቶቻችሁን ይሄን ኪታብ ሀዲያ ስጡ ብለናል ይሄንን ያደረግነው ለናንተ አንደኛ ቀላል ለማድረግ ለዘመዶቻችን ሀገር ቤት ላሉትም ቀላል ለማድረግ እንደገና ደግሞ በአጅሩም ተካፋይ ለመሆን ጀዛኩሙላሁ ኸይረን ባረከላሁ ፊኩም የኔ ልጆች አላህ ይባርካችሁ አላህ Subhanahu Wa Ta'ala ይጠብቃችሁ ከዚህ አጅር ትልቁን አጅር የምትቋደሱ አላህ Subhanahu Wa Ta'ala ያድርጋችሁ ያ ረቢ ያ አላህ የሁል ጊዜ ዱዓዬ አላህ ይስማኝ አላህ ይቀበለኝ እናም ወንድሞቼ እንበርታ አላህ Subhanahu Wa Ta'ala ያበርታን አላህ Subhanahu Wa Ta'ala الله سبحانه وتعالى يوفقن يا رب يا الله انبرتا خيرا بما سراجت لاي تملكتوا حديثه يا اجمامرونه لجو يميادرغو سبحان الله قال رسول الله صلى الله عليه وسلم يا الله ملكتنيا انده بلو نبر ما ينطق عن الهوى ان هو الا وحي يوحى نبياتنا صلى الله عليه وسلم كراساچو كفلاغوتاچو يميناغروت عندم ነገር የለም الله وحي ያደርጎላቸው አላህ ልኮባቸው አላህ እንዲበሉ እንዲተናገሩ ብሏቸው ካልሆነ በስተቀር لا يخلف الله الميعاد الله ደሞ የገባውን ቃል አያፈርሰውም جل جلاله وتقدست اسماؤه እኛ ቃላችንን ካፈረስነ ነው እንጂ አላህ ሁሌም ቃሉን سبحانه وتعالى ከምን ገምተው በተሻለና በበለጠ ሁኔታ ነው የሚያሟላልን እና ምን ብለዋል انما ان مما يلحق المؤمن مؤمن ቀብሩ ውስጥ እንደገና ከሞተ በኋላ በቂያማም ይሁን በቀብሩም ውስጥ ይሁን ከሚደርስለት ያ አላህ ተመልከት ምንድነው የሚሉት እነዛ የሞቱ ሰዎች قال رب ارجعون لعلي اعمل صالحا فيما تركت عند دق እንኳን ብሰራ
ያ ረቢ መልሰኝ ወደ ዱንያ መልሰኝ እኮ ነው የሚሉት ያ ረቢ ወደ ዱንያ መልሰኝ አንድ እንኳን ብትሆን ልስራ ነው የሚሉት አንተ ግን በእጅህ አሁን እድሉ አለን እኛ ያንን አጅር እነዛ የሞቱ ሰዎች የሚመኙትን አንድ አጅር ሳይሆን በሚሊዮኖች የሚቆጠሩ አጅሮችን የማግኘት እጣ ፈንታ አሁን አለን አሁን እድሉ አለን ለምን ይሄንን እድል አንጠቀምም ነብያችን ሰለላሁ ዐለይሂ ወሰለም ሙእሚንን ከሞተ በኋላ ሙእሚንን ከሞተ በኋላ ከሚደርስለት አጅርና ሐሰናቶች መካከል ከስራው ከሚደርስለት ሐሰናቶች መካከል ዒልመን ዐለመሁ አው ነሸረሁ ወላሂ አንዳንድ እህቶቼ በውስጥ ሲያነጋግሩኝ አላህ ያብዛቸው አምሳያቸውን ያብዛ ወላሂ ለካፊሮች ድረስ ይሰጣሉ ኪታቡ ለሙስሊምም ለካፊርም እንዲሆን ሆን ብሎ የተዘጋጀ ነው አዘገጃጀቱ የዚህ ኪታብ አዘገጃጀት አጀማመሩና አጨራረሱ አንደኛ ከልምድ አኳያ ነው የተዘጋጀው ከካፊሮች ጋር በሚደረግ ንግግር ድርድር እንዲሁም ደግሞ ለነሱ እንዲገባቸው ኢቭን ለሌላው ይቅርና ሙስሊሙ ራሱ አያውቀው ብዙ የማናውቀው ነገር አለ እንዲረዳና እንዲጠቅመው በማሰብ የተዘጋጀ ስለሆነ ብዙ ሰዎች ተጠቅመውበታል ወሊላሂ الحمد والمنه አልহামዱሊላህ ይሄ ኪታብ ሁሉም አህጉሮች ውስጥ በመድረሱ ደስተኞች ነን ልጆቼ ይደሰቱ ቤተሰብ የሚደሰት አልহামዱሊላህ ባልተቤቴ እናቴ ልጆቼ እንደገና ደግሞ አድሚናቶቼ ልጆች ተደሰቱ ባረከላሁ ለኩም እንዲሁም ደግሞ ተማሪዎች አጠቃላይ የዳዕዋ እንደ ፒስ የዋትስአፕ ግሩፕ ተማሪዎችና ሌሎቹ አላህ ይባርክላችሁ ያላደረጋችሁት ሁሉ ኪታባችሁ በሁሉም ሀገር ደርሷል አልহামዱሊላህ ረብል ዓለሚን በአንድ ፍሬ እንኳን ለምን አትሆንም ደርሷል ስለዚህ ይሄ የአላህ ፈضል ነው አላህ ተቀባይነትን ያገኘ ያድርገው ብለን አላህን መለመን አለብን ለሱ ብለን የሰራነው አላህ Subhanahu Wa Ta'ala ያድርግልን ይሄንን ስናገር ለመኩራራትና አለሁ ለማለት ሳይሆን ጥቅሙ ምን ያህል እንደሆነ እንድትረዱና እናንተንም ለማነሳሳት እናንተንም ለማደፋፈር ለማነሳሳት ነውና አደራችሁን ኸይር ያለበት ደግ የሆነ ነገር ስናገኝ እናሰራጭ በተቻለን መጠን ለምን ነብይ ሰለላሁ ዐለይሂ ወሰለም ቀብርህ ውስጥ ይደርስልሃል ሐሰናቱ ሞተ ቀብርህ ውስጥ ይደርስልሃል ቀብር ውስጥ ይመጣልሃል እኮ ነው ያሉህ ነብያችን ሰለላሁ ዐለይሂ ወሰለም ሞተህ ቤተሰቦችህ ሊረሱ ይችላሉ ሊያስታውሱ ይችላሉ ወላሁ አዕላ ወአዕለም አንተ እስቲ አስታውስ በራስህ ቼክ አድርግ በራስህ አረጋግጥ ምናልባት የሞተ ዘመድ ይኖራል እናት ይሁን አባት ይሁን ዘመድ ይሁን ወንድም ይሁን እህቱን ይሆናል ምን ያህል ነው የምታስታውሰው ምን ያህል ነው ትዝ የሚልህ በአመት ስንቴ ነው የምታስታውሰው ነገር ግን እንደዚህ አይነት ኸይር ከሰራ በየደቂቃው ምናልባት በየሰከንዱ ይደርስልሃል አላህ Subhanahu Wa Ta'ala በየደቂቃው በየሰከንዱ ይደርስልሃል አጅሩ بإذن الله تعالى እኔ አይደለም ያልኩት ነብያችን ናቸው እኛ ምርጥ ነብይ ከራሳቸው ፍላጎትና ምኞት ምንም የማይናገሩት አላህ ካዘዛቸው እንጂ አላህ ደግሞ ያረጋገጠው ما ينطق عن الهوى إن هو إلا وحي يوحى كون ያሉት صلوات ربي وسلامه عليه ነብያችን ሰለላሁ ዐለይሂ ወሰለም ነብይ ሰለላሁ ዐለይሂ ወሰለም ካንደበታቸው ከፍላጎታቸው አይደለም የሚናገሩት አላህ ካዘዛቸው ብሎ አላህ ራሱ መሰከረላቸው ያ ሱብሃነል ኻሊቅ ያ ሱብሃንአላህ ታዲያ አንተ ሞተህ ማን ነው የሚያስብልህ አንተ አስታውስ እንደዚህ ወንድሜ እህቴ አስታውሺ ማን ነው ላንተ የሚያስብ ምናልባት በጣም የሚወድህ ጓደኛ ወይ ደግሞ ሚስትህ ወይ ባልሽ ወይ አባትህ ወይ እናትሽ ወይ አባትህ ወይ እናትህ
ከነሱ የበለጠ የሚያስታውስ አይኖርም ይሆናል ነገር ግን ህይወትም እነሱን እኮ ቢዚ ያደርጋቸዋል የለት ተለት ህይወታቸው እነሱንም እኮ መሽጉል ያደርጋቸዋል አንተን መርሳት ሳይሆን የሚዘነጉበት ሁኔታም ይኖራል አንተ ግን ለራስህ ይሄንን ጠቅመህ ካለፍክ አንደኛ ለራስህንም ጠቀምክ ሁለተኛ ባልተቤትህም ወይ ደግሞ ባልሽንም ጠቀምሽ ልጆችሽን ጠቀምሽ እናት አባትሽን ጠቀምሽ ማለት ምክንያቱም የዚህ አጅር ተካፋዮች እንዲሆኑ ታደርጋቸዋለህና ስለዚህ ራሳችንን አንርሳ ራሳችንን ለምን እንረሳለን ለምን እንዘነጋለን والله አንዳንድ ኪታቦች ለምሳሌ ውሰዱ ለምሳሌ ኪታብ حسن المسلم የሚለው ኪታብ حسن المسلم የማያውቅ ሰው አለ حسن المسلم በሁሉም ቋንቋ ባልልም በአብዛኛው በዚች ዓለም በሚኖር ባሉ በብዛት ሙስሊሞች በሚጠቀሙባቸው ቋንቋዎች ተተርጉሟል ይሄ ኪታብ حسن المسلم ይሄን ኪታብ ያዘጋጁት ሼክ ረህመቱላሂ ዐለይሂ ሼክ ሰዒድ ብን ወህፍ አልቀህጣኒ አሁን በቅርብ ነው ወደ አኺራ ያለፉት ምናልባት አመት ወይ እንደዚሁ አንድ አመት ከምናምን ረህመቱላሂ ዐለይሂ እዚህ ቅርባችን ነበሩ የጎረቤታችን የነበሩ ሰው ናቸው ዓሊም ናቸው ትልቅ ዓሊም የአላህ ባሪያ ዓቢድ ናቸው ዛሂድ ናቸው ረህመቱላሂ ዐለይሂ ተመልከቱ ይሄ ኪታብ ከ50 ወይ ደግሞ ከ60 ቋንቋ በላይ ተተርጉሞ በየቤቱ የገባበት ምክንያት ምን ይላሉ ኢብኑ ዑሰይሚን ረህመቱላሂ ዐለይሂ አላህ Subhanahu Wa Ta'ala ለባሪያው አንድን ስራ ቀቡል ካደረገለት ያሰራጭለታል ያዳርስለታል ብለዋል ተመልከቱ ይሄ ኪታብ ያልገባበት ቤት የለም እንደገና ሪያዱ ሷሊሂንን ተመልከቱ ምን ይላሉ ኢብኑ ዑሰይሚን አሁንም የዚህ ስራ ተቀባይነት የሚያሳየው ይሄ ኪታብ በየቤቱ መኖሩ ነው ይላሉ ረህመቱላሂ ዐለይሂ رياض الصالحين عندنا ثلاثه الاصول እሳቸው ራሳቸው የሸርህ ያደረጉበት ثلاثه الاصول እነዚህና መሳይ ነገሮችን ስናገኝ እባካችሁን ራሴን ልጥቀም ራሳችንን እንጥቀም ዛሬ ነው ራስህን መጥቀም የምትችለው ከሞትክና ወይ ደግሞ ሳትሞት በፊት ወይ ታጣለህ እድሉ ያልፋል ወይ እድሉ ይጠፋል ወይ መንገዱ ይዘጋባል የእድሉ የዚያ እድል መንገድ ይዘጋል ልክ አሁን ኮሮና ሁሉንም ሰው ወደ ቤት እንደመለሰው ሁሉ ነቃ ሊያረገን ይገባል ይሄ ነገር ከገባንበት መዘናጋት ሊያነቃን ይገባል ኮሮና መጣ ወደ ቤት መለሰን ብዙ ሰው መስራት የሚችለውን ስራ አጣ አንዳንዱ ሰው የዕለት ተዕለት ጉርሱን ያጣው አንዳንዱ ሰው መስራት ሲችል ሳይሰራ ቀርቶ ነገ ከነጎዲያ ነገ ሲል እድሉ አለፈው ብዙ ነገር እናም ይሄ ነገርስ አላህ ብሎ ኮሮናን ያመጣው አላህ ብሎ ይሄ ነገር ሁሉ የሚጠፋበት የሚቆምበት ነገር ቢመጣስ እድሉ አለፈኝ አላለፈኝም እንደዚያው ሁሉ ራሴን ሳልዘነጋ ዛሬ መስራት የምችለው ነገር ልስራ ማንኛውም ኸይር የሆነ ነገር ልበርታበት ጠንካራ ሙእሚን ልሁን አላህ Subhanahu Wa Ta'ala ከሁለቱ ሙእሚኖች ከደካማው ሙእሚንና ከጠንካራው ሙእሚን የሚወደው ጠንካራው ሙእሚን ነው المؤمن القوي ይላሉ ነብያችን ሰለላሁ ዐለይሂ ወሰለም خير واحب الى الله من مؤمن ضعيف ሰለላሁ ዐለይሂ ወሰለም ጠንካራ ሙእሚን አላህ ዘንድ በላጭ ነው አላህ ዘንድም የበለጠ ተወዳጅ ነው ከደካማው ሙእሚን ይላሉ ጥንካሬ እኮ በጡንቻ አይደለም ነቢ ናቸው ያሉት ليس الشديد بالسرعة إنما الشديد الذي يملك نفسه عند الغضب ጠንካራ ማለት ሰውን ታግሎ የሚጥለው አይደለም ብለዋል ለዚህ ነው ነብይ ሰለላሁ ዐለይሂ ወሰለም የሚያስተምረን ትምርት ሁሉ والله ጠባይልም المؤمن كيس فطن ብለው የለንደ ሙስሊም በልጥ ነው ለራሱ ያስባል ዛሬ ማሰብ በሚችልበት ሰዓት ዛሬ ለራስሽ አስቢ ነገ ሰው አያስብልሽም ይረሳሻል ወይ ይዘነጋሻል
ዛሬ እኔ ራሴን መጥቀም የምችልበት እድል አለኝ ዛሬ ራሴን ልጥቀም አንድ ብር ሰደቃ ላድርግ አንድ ቁርአን ገዝቼ መስጂድ አስቀምጬ ሰው ይቅራበት አንድ የኢልም ኪታብ ሰዎች ሲፈልጉ ገዝቼ ልስጣቸው ለጠለበት العلم ወይ ደግሞ ያለው ሰው አይጠፈል አፈላልጌ ላቀብል ያ ረቢ ለከ الحمد والشكر ብዙ ወንድሞቻችን ብዙ እህቶቻችን በተለይ ሀገር ቤት ራሳችንን ብንጠይቅ ስንቱ ነው ጅህልና ውስጥ ያለው ብለን ብንጠይቅ ሞልቷል ብለን እንመልሳለን እኛስ እንዴት ነበርን እዚህ ሀገር ስንመጣ እኛ እንዴት ነበርን ወደ ስደት ከመምጣታችን በፊት እንዴት ነበርን አያችሁ ሀገር ቤት ያሉት ብዙ ወንድምናቶች አሁንም በዚያው እኛ በነበርንበት ሁኔታ ላይ ነው ያሉት እኛ ከዛ ነገር እነሱን እናውጣቸው እንጥቀማቸው እነሱን ጠቀምኩ ስል ራሴን መጥቀሜን አልርሳ ነብይ ሰለላሁ ዐለይሂ ወሰለም የሆነች በግ አርደው ሄዱ አይሻ ጋር ረዲየላሁ ዐንሃ ወአርዳ ሲመለሱ አይሻ በጣም ቸርነችና እንዳላ አከፋፍላው አንዷን ብቻ ታፋ ወይ ደግሞ እጅ ቀርታለች ነብይ ሰለላሁ ዐለይሂ ወሰለም ሲመለሱ ጠየቋት እንዴት ሆነች ያቺ በግ ብለው ጠየቋት ሰለዋቱ ረቢ ያውቋታል በጣም ቸርነች በጣም እናንተ የአይሻ ልጆች አይደላችሁ እንዴ ቸርነታችሁ የታል ቸርነታችሁን የታል ያሳያችሁት ለአላህ የአይሻ ልጆች ነን ያላችሁበት ሁኔታ የታል አይሻ አከፋፍለዋለች አንድ እጅ ብቻ ሲቀር ያ ረሱላህ አለቻቸው ሁሉንም አከፋፈልኩት እጁ ብቻ ነው የቀረው እጁ ብቻ ነው የቀረው ባለቻቸው ጊዜ ሰለዋቱ ረቢኛ ትልቅ አስተማሪ እኛ ትልቅ አባት እኛ ትልቅ መሪ እኛ ትልቅ ያገር ገዢ እኛ ትልቅ የሆኑ አስተማሪ ምን አሏት ሰለዋቱ ረቢ ወሰላሙ ዐለይሂ ምን አሏት ያ አይሻ አሏት ውዷን ባለቤታቸውን ውዷን እናታችንን እመተ አይሻን ምን አሏት ሰለዋቱ ረቢ ወሰላሙ ዐለይሂ አይሻ አሏት ሁሉም ቀርቷል ከተከሻዋ በስተቀር አሏት ያቺ የቀረች አንድ ትከሻ ወይ ደግሞ አንድ እጅ እኛ በልተን ታልቃለች ትጠፋለች ወደ ሆዳችን ያቺ ሰደቃ ያደረግሻት ደግሞ ያቺ ሰደቃ አድርገሽ ለሰዎች ያከፋፈልሻት ቀርታለች አላህ ዘንድ ላንቺ አካውንት ሆናለች ብለዋታል እንደ አካውንት ተከማችታልሻለች ያቺ የሰጠሽው በአካውንት ተቀምጣልሻለች አካውንትሽ ውስጥ ቡክሽ ውስጥ ተመዝግባለች አላህ ዘንድ لا يخلف الله الميعاد الله ቸር ነው የቸሮች ሁሉ ቸር ነው ጀለ ጀላሉ እንዲህ ነው ሙእሚን ብልጥ የሚሆነው አያችሁ እመት አይሻ ነብይ ሰለላሁ ዐለይሂ ወሰለም ለምን እንዲህ አደረግሽኛ እንብላኩ አይደለም ያሉት ደግ አደረግሽ ማለት ያልኩ ነው ደግ አረግሽ አስቀመጥሽልን አላህ ዘንድ አካውንታችንን አደለብሽልን ሰው ዛሬ አካውንቱን በገንዘብ ያደልባል ብልጦች በሐሰናት አካውንታቸውን ያደልባሉ ያ ሱብሃንአላህ ነዓም ሱብሃንአላህ እንዲህ ነው ብልጥ መሆን እንዲህ ነው ራስን መጥቀም ዛሬ ራስህን ጥቀም ዛሬ ራሳችንን እንጥቀም እንዲህ ራሳችንን እንጥቀም ነዓም ለአኺራና ለዱንያችን ትልቅ ክምችት ሆነልን ማለት ነው ስለዚህ ዛሬ አንተ ራስህን አስታውስ ነገ ምናልባት ልጆችህ ባልተቤትህ በራሳቸው ህይወት ቢዚ ሊሆኑ ይችላሉ ራሳችንን እንመልከት አባቴ አልፏል እኔ ምን ያደረኩለት ነው ብዬ ራሴን ልጠይቅ ስለዚህ እኔ አባቴን ያልጠቀምኩትን ያህል ልጆቼ አይጠቅሙኝም ብዬ ማሰብ አለብኝ መገመት አለብኝ እናም እድሉ ስላለኝ ዛሬ ራሴን ልጥቀም ዛሬ ራስህን ጥቀም ስንት ወንድሞችህ ባለ ሐጃዎች ናቸው ባለ ጉዳዮች ናቸው ተጨንቀው ተቸግረው የረተለት ጉርስ የላቸው አንተ ለነሱ ስትሰጥ ራስህን እየጠቀምክ መሆንን እንዳትረሳ አንተ ማርጠህ ይሆናል የምትበላው ዛሬ
ፍጡር ቤት ለፊት የቀረበው 4 5 6 7 አይነት ሊሆን ይችላል ሁለት አይነት እንኳን ለምን አይሆንም በውሃ የሚያፈጥር አለ በውሃ የሚያፈጥር ወንድም እህት አለ ዘመድ አለሽ ሙስሊም አለ በውሃ የሚያፈጥር እነሱን አስታውሼ ላስቀምጥ ለነገ ለራሴ ለነገ ይሆንልኛል ብዬ ላስቀምጥ በዚህ አይነት እንበርታ አላህ ያበርታን አላህ ጾማችሁን ይቀበላችሁ አላህ ይውደዳችሁ አላህ ከፍ ያደርጋችሁ አላህ ዒልምን ነሽር የምታደርጉ ዒልምን የምታሰራጩ እና አጅሩ ቀብር ውስጥ ከሚጠብቃቸው ምርጥ ባሮቹ ይከትባችሁ ያ ረብ العالمين ያ ሐዩ ያ ቀዩም ያ ذو الجلال والإكرام